ሰላም ዩቲዩብ እንዴት ናችሁ? ይሄ ስድስተኛው ምናምን ቪዲዮ ነው መሰለኝ እና ተመልሻለሁ። ትንሽ ሌሊት ምናምን ስለሆነ አይሰማም ብዙ ድምፁ ላይ ትንሽ ችግር ቢኖርበትም ያው እንደዛ ነው። ይሄኛው ማለት ነው የዩቲዩብ ስድስተኛ ቪዲዮ ነው እና ለመሰላችሁ በዚህ ሰዓት ራሱ የምቀርጸው ባለፈው አሳይኋችሁ አለው። የባለፈው ቪዲዮ ላይ በጎች ምናምን ነበሩና ሐምሌ 17 ምናምን ላይ ሁሉም ተበሉ ማለት ነው። ስላችሁ ጅብ በላቸው ሁሉንም ማለት ነው። እና በቃ ትንሽ ምናምን ቀርተዋል። እነሱ ደግሞ አሁን ያው ጥበቃ ላይ ሆኜ ነው ይሄን ቪዲዮ የምቀርጸው እና በዚህ ሰዓት ላይ በጣም ከባድ ይመስለኛል። ምናልባት እናንተም እያሳለፋችሁ ከሆነ አላውቅም። ይሄን ጊዜ በእርግጥ 20 ዓመቴ ምናምን ነው። ከዚህ አሁን ካለሁበት ቦታ መሄድ ፈልጋለሁ፣ ግን አልችልም፣ መሄድ አልችልም። በጣም ብዙ ችግር አለ። ከዚህ ለመውጣት በጣም ብዙ ችግር አለ ማለት ነው። እንዳሰባችሁት አይሄድም ሁሉም ሰው እርግጠኛ ነኝ ከዚህ በተለይ ካለበት ከአካባቢው ምናምን መልቀቅ ይፈልጋል፣ ግን ትንሽ ይከብዳል። እንደኔ ደግሞ 20 ዓመታችሁ ምናምን ከሆነ ሁላችሁም እየጣራችሁ ነው ብዬ አስባለሁ እና የኔ አንድና አንድ መንገድ በቃ በዩቲዩብ ነው ማለት ነው። ይሳካልኛል ብዬ የማስበው እዚህ እወጣለሁ ብዬ የማስበው የተሻለ ነገር አገኛለሁ ብዬ የማስበው በዩቲዩብ ነው። ግን ደግሞ ችግሩ አሁን ያለኝ አንድ ስልክ ነው ስላችሁ 18 ሰብስክራይብ ምናምን አለኝ እና እነኛ 18ቱ ቢጠፉ ስልኬ ቢጠፋ ሙሉ ለሙሉ ሄደ ማለት ነው። ምንም የምተማመንበትና ዩቲዩብን የሆነ ቦታ የማስቀምጥበት ቦታ የለምና ምናልባት ይህን ቪዲዮ የምታዩ ሰዎች ካላችሁ በቀንነት ማለት ነው ኢሜይሉን እና እንትኑን እንዴት አድርጌ ላስቀምጥ እንደምችል ምናምን ብትነግሩ በጣም ደስ ይለኛል ማለት ነው። በነገራችን ላይ ስለ ላይቱ አትጠይቁኝ፣ ይሄ ነው ማለት ነው ላይቱ ብያችኋለሁ። ሌሊት ምናምን ነው ገና ሰዓቱ ሌሊት 6-7 ሰዓት ምናምን ሊሆን ነው እና በሰዓት ነው እየቀረስኩ ያለሁት። በቃ በጣም እንትን ነው እንዲህ እየታገልኩት ነው በጣም እሱም ይታገለኛል፣ እኔ የምታገለው እና በቃ አንድ ወጣበታለሁ ብዬ የማስበው ዩቲዩብ ያድነኛል፣ ህይወቴን ይቀይርልኛል ብዬ ምናምን የማስበው ዩቲዩብ ነውና እኔ ደግሞ በእርግጠኝነት አሁን 2018 አይደለም 2021 በቃ 2021 ከ3 ዓመት በኋላ የተሻለ ቦታ ሆኜ ምናልባት ይህን ቪዲዮ እንዲህ መሀል ላይ አስገብቼ ማሳያችሁ ይሆናል። ጤናውን ከሰጠኝ ማለት ነው። ያው ዋናው እሱ አይደለም። ጤናውን ከሰጠኝ ይህን ነገር ማሳያችሁ ይሆናል ማለት ነው እና በቃ አልተመቸኝም ስላችሁ እርግጠኛ ነኝ ገና ምንም ነገር ሳይጀመር ቢያንስ ካለኝ ላይ አለኝ ከምላት 150 ሺህ ምናምን አይሞላ ያለኝ ማለት ነው። በቃ 100 ምናምን አጥቼዋለሁ ስላችሁ 100 ሺህ በሂሳብ ከሰር ያለው ማለት ነው። በጎቹ በነገራችን ላይ ትንሽ እንዳይመስሏችሁ ወደ 8 ምናምን ናቸው። ሽንኩርት ምናምን ነበረ በዝናብ እጥረት ምናምን እሱም ጠፋ። በቃ አሁን ምንም የቀረኝ ነገር የለም ማለት ነው። አንድና አንድ ይሄኛው እቺ ስልክ ነች እጄ ላይ ያለችው እና ደግሞ ቤቱን እስቲ ላሳያችሁ አሁን የምቀርጽበትም ማለት ነው። ቤቴ እቺ ነች ማለት ነው። ይሄ ያለ እዚህ ላይ እንደዚህ አርግቼ ነው የምቀርጸው። እዚህ ጋር ይሄ መጽሐፍ አለ፣
በነገራችን ላይ በመጽሐፍ ደረጃ በጣም በጣም ብዙ ሰዎች ተቀየርንባቸው ያሉትን መጽሐፎች ገዝቼ ይዘዋለሁ ማለት ነው። እዩት ይህንን በቃ በጣም 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 ብዙ ማለት ነው። በቃ እዚህ ጋር የምሰራውን ነገር እሰራለሁ። ላይቭ ደግሞ ስገባ ይቺን ነገር አይታችኋታል። ቲክቶክ ላይ ማለት ነው። እንደ ቲክቶክ ላይቭ ምናምን ስገባ በዚች እንደ ላይት ምናምን ነው የምጠቀመው። እና ደግሞ ያው መኝታዬ ይቿትን በቃ እና በቃ ላይፌ እዚህ ቤት ውስጥ ነው ማለት ነው። እዚች ቤት ውስጥ ነው። የገበሬ ልጅ ነኝ። ጠዋት እወጣለሁ ታውቁታላችሁ የግብርናን ስራ እንዴት እንደሚያስጠላ ስላችሁ በቃ በዚህ ላይ ደግሞ አየሩ አሪፍ ካልሆነ በጣም ምንም ነገር የመስራት ሞራል ራሱ አይኖራችሁም። እና በጣም እየደበረኝም ቢሆን ያው እየሰራሁት ነው ማለት ነው። እረፍት የሚባል ነገር የለም። በቃ ሁሌም ስራ አለ ነክቶ ስራ ነው ነክቶ ስራ ነው። ከዛ ደግሞ ህይወታችሁን ምንም የማይለውጥ ስራ ማለት ነው። ምንም ወደፊት አንድ እርምጃ ሊያራምዳችሁ የማይችል ስራ ማለት ነው። ሁሌ የምትሰሩት እና በጣም ይደብራል። እውነት ለመናገር ግን በቃ ከዚህ በፊት የመጣንበት መንገድ ስለሆነ የመጣንበትን መንገድ ቀይረን በሌላ መንገድ ለመሄድ በጣም ከባድ ነው። ፋይናንሻሊ በጣም ዊክ ነው። በቃ ስላችሁ ያን ያህል ስትሮንግ አይደለም። ማንኛውም ሰው ያን ያህል ጠንካራ ምናምን አይደለም። እኔ ከዚህ በፊት በጣም ብዙ ነገር ተምሬያለሁ ኦንላይን ላይ ማለት ነው። ከ2016 ምናምን አንስቶ በቃ እየሞከርኩ ነው የሆነ ነገር እንትን ለማለት ምናምን ግን ፎሬክስ ምናምን ተምሬ ነበር የተወሰነ ጊዜ ምናምን ማለት ነው። በቃ በደንብ ተምሬ ነበር ነው የምላችሁ። እነ ሳሚ ኤፌክስ ምናምን የምታውቋቸው ከሆነ በጣም እነሱ ጋር በጣም ብዙ ትምህርት ተምሬ ነበር። ግን እዚህ ጋር መጥታችሁ እንትን ስትሉት $100 ዲፖዚት ለማድረግ ወደ 20 ምናምን ሺህ ነው። ከዛ ደግሞ ኤኒ ታይም ማርኬቱ ላይ እንደገባችሁ ሉዝ ልታደርጉ ትችላላችሁ። እና እሱ ነገርም ያው በጣም አዛ ነው ማለት ነው። እና በቃ ያንን ፍራቻ እሱንም አቆምኩት። ተማሪ ነበርኩ ትምህርት እንኳን ያን ያህልም አይደለሁም እሱም ቆመ። በቃ አሁን ቁጭ በእርግጠኝነት እኔ ዩቲዩብ ላይ ትልልቆቹን የኢትዮጵያ ዩቲዩበሮች ምናምን አያለሁ በደንብ የነሱን ምናምን ማለት ነው። እና በቃ ዩቲዩበር ከሆንኩ እሆናለሁ ብዬ የማስበው እንደ አቤል ብርሃኑ ነው። እና በቃ ስላችሁ የዩቲዩብ የመጨረሻ ግቤ እንደሱ መሆን ስላችሁ በራሴ ፈጠራ ግን ደግሞ እንደሱ ትራቭል ማድረግ ቢያንስ አለምን እንኳን ባይሆን ሀገራችንን በደንብ ሀገራችን ላይ በጣም ብዙ ማየት የምፈልጋቸው ነገሮች አሉ። ቢያንስ አፍሪካን ምናምን እዚሁ ጎረቤት ሀገር ኬንያ ጅቡቲ ታንዛኒያ ምናምን በተለይ ታንዛኒያ በቃ እሄዳለሁ ብዬ ከማስብባቸው ሀገሮች አንዱ ነው። እንደ ፈጣሪ ፍቃድ ያው እስከ 2021 አይደል ያልኳችሁ በዚህ በ3 አመት ውስጥ እነኚህን ነገሮች ከእግዚአብሔር ጋር አሳካለሁ ብዬ አስባለሁ። እና እናንተም በጸሎታችሁ አትርሱኝ። አዲስ ከሆናችሁ ለመጀመሪያ ጊዜ የምታዩ ከሆነ አበረታቱኝ። አመሰግናለሁ።